አሁን ጦርነቱ በጣም ይከፋ ይሆናል ብሩክም መጥቷል ሁሉም ነገር ይለያል ሞገስ የሚባል በአይኔ በሬን ውስጥ ብቻ ይገባ ከዛ በኋላ ማድረገውን ነገር እኔ አውቃለሁ ልጅ ደወለ ሄሎ እየተንቀሳቀሱ ነው በጣም አሪፍ በቃ እኛም እየመጣን ነው እዛው አካባቢ ነን መጣን እየተንቀሳቀሱ ነው ያለኮ ነው እንቀሳቀሱ አዎ እየተንቀሳቀሱ ነው በቃ እንሂድ በስተመጨረሻም ብሩክ ከብዙ ፈተናና ከብዙ ውጣ ውረድ በኋላ ልጁን አሳክሞ ወደ ሀገር ተመልሷል በጣም ደስ ብሎታል ደስታኑን መቆጣጠር አቅቶታል ልጁ እንግዲህ ስትቦርቅና እንዲሁም ደግሞ በፊት ላይ መጫወት አትችልም እንደፈለገች ቦርቃ መጫወትና መደሰት አትችልም ነበር አሁን ላይ ግን እንደፈለገች እየቦረቀች እየዘለለች በማየቱ በጣም ደስ ብሎታል እንዲሁም ምሳሌ እንደዚህ አይነት አባት ስላለኝ በጣም ደስተኛ ነኝ አሁን ላይ ደግሞ እንደፈለኩ መጫወትና መቦረቅ እችላለሁኝ እግዚአብሔር ይመስገን ብላ እንግዲህ በጣም እየተደሰተች ደስታዋን እያጣጣመች ነው ያለችው ግን የሚያስደነግጠው ነገር የመኪና አደጋ ደርሶባት ነበር እግዚአብሔር ለትንሽ አወጣት ማለት ነው ምሳሌ እንግዲህ ያው ልጅ ስለሆነች ገና ወደ ቤት ሳትደርስ ነበር መቦረቅ የጀመረችው በየመኪናው መንገድ ታዲያ ከዳጣ ጋር እየሮጠች እንዲሁም ደግሞ ፈታ ዘና እያለች በነበረበት ሰዓት ላይ ነበር መኪና መሃል የገባቸውና መኪና ለትንሽ ነበር የሳታትና በጣም ደንግጠው ነበር እኔም ራሱ በጣም እንደነገጥኩኝ እውነት ለመናገር በቃ አሳክሟት መጥቶ እንዴት እንደዚህ ይሆናል ብዬ በጣም ደንግጬ ነበር መግቢያ ላይ ስላደረጉት በጣም ነው የደነገጥኩት የሞተች ነው የመሰለኝ ማለት ነው ብዙዎቻችን እንደዛ ነው የመሰለን በነገራችን ላይ ነው ምሳሌ ድና ስለመጣች ደስ ያላችሁ ካላችሁ ቪዲዮውን ሰብስክራይብ ላይክ በማድረግ አበረታቱኝ ይላችኋለሁ ምሳሌ ድና ስለመጣች እውነት በጣም ነው ደስ የሚለው ምክንያቱም አባቷ ዋጋ ከፍሎላታል ማለት ነው በተለይ እንግዲህ ያው ሞገስም በዛው ልክ የሷ አባት ያህል ነው እንግዲህ ስራዳት የነበረው ማለት ነው በፊት ላይ የብሩክ ጠላት ቢሆንም አሁን ላይ ግን ተደጋግፎ የጓደኝነትን ጥግ ያሳየው ሞገስ ንብረቱን ሀብትና ንብረቱን አጥቶ ከሰው በታች ሆኖ እንግዲህ ያው ከብሩክ አልተለየም ማለት ነው ብሩክን እስከ መጨረሻው ድረስ እንግዲህ እንዲሳካለት ያደረገው ሞገስ ነው ማለት ነው ሞገስ እንግዲህ ለብሩክ በጣም ባለውለታው ነው አሁን ላይ ደግሞ እሱም ተዘጋጅቷል ማለት ነው አሁን እንግዲህ በይፋ ጦርነት ሊጀመር ነው ማለት ነው ብሩክም ልጄ ስላልታመመች ነበር በዛ ሰዓት ላይ ዝቅ ብዬ እነሱን ስለምን የነበረው አሁን ግን ማንነቴን አሳያቸዋለሁ ምንም የምንደባበቅ ነገር የለም ጦርነቱን በይፋ እንጀምራለን ልጄ እንደሆነች ድናልኛለች ካሁን በኋላ ማንንም አልፈራም በፊትም ለልጄ ብዬ ነው ብሎ እንግዲህ አሁን ኦኔ በተሞላ መልኩ ተነስቷል ማለት ነው እንዲሁም ሞገስም አሁን ላይ ምንም ወደ ኋላ የሚያስብለኝ ነገር የለም ለፊት ዝናን እጋፈጠዋለሁ ምንም አልፈራም ምን የሚፈራ ነገር አለው እሱም ወንድ እኔም ወንድ እስከዛሬ ድረስ ጨለማን ተገናድጎ ነበር ሲጎዳኝና እንዲሁም ደግሞ እኔ ስሻሻው እሱ እየተከተለኝ ያለው ታዲያ አሁን ላይ ማን ፈሪ እንደሆነ እናሳየዋለን ብሩክም ልጁ ድኖለት መታለች አሁን ላይ ግን ጦርነቱን በይፋ ከጀመሩት እኔም ወደ ኋላ ምሸሽበት ነገር የለኝም በማለት እንግዲህ እሱም ኦኔውን ተሞልቶ ተነስቷል ማለት ነው በጣም ደስ ይላል ማን ያሸንፍ ይሆን አሁን ላይ እንግዲህ ማህሌትና ዝና ተብየው አንድ ላይ ሆኖ ሌላ ሰው ሰላይ ልኮ እየተከታተሏቸው ነበር ማለት ነው የዝና ፉከራም እንግዲህ የማይቻል ነው ገና ሳያደርገው አሁን ላይ በቃ ሁሉንም ዘሪያቸው ነው መመጣው
አቶ ዝና ዘርራለሁ ብሎ ተዘርሮ እንዳይመጣ ብቻ ነው የሚያስፈራው። እንግዲህ አሁን ላይ ሴት የላከው ሞት አይፈራም ይባላል። መሀሌትን ይዘው እንግዲህ ወደ እነ ብሩክ እያመራ ነው። እንዲሁም ደግሞ ሞገስ ተደብቆ እንግዲህ ብሩክና ዳጣን እየተከታተላቸው ነበረ ማለት ነው። ከጠላት እየጠበቃቸው ሞገስ ከበፊቱን እንግዲህ ዝና እንደሚከታተላቸው ያውቃል። እንዲሁም ደግሞ ሰው ልኮ ሰላይ ልኮ እንደሚከታተለው ስለሚያውቅ ጥንቃቄ ማድረግ ነበረበት። እንግዲህ ያው ዳጣን እየተከታተሉ እሱን ለማግኘት እንደሚፈልጉ ስለሚያውቅ በጣም ጥንቃቄ አድርጎ ነበረ። ለዳጣ ደውሎላት የት ነው ያለሽው ብሎ ሲጠይቃት እዚህ ቦታ ነው ያለሁት ስትለው እንግዲህ አንድ ላይ ሁለቱን አይቷቸው ነው። በዙራችሁ ሌላ ሰላይ ሊኖር ይችላል፣ ስለዚህ ዞር ዞር ብለሽ እያየሽ መሆን አለበት ብሏታል ማለት ነው። ታዲያ በስተመጨረሻ ላይ ዝና መሀሌት አንድ ላይ ሆኖ ሲመጡ አግኝቷቸዋል። ታዲያ አሁን ላይ መሳሪያ ከኪሱ እያወጣን ያለው ማለት ነው። እንግዲህ በስተመጨረሻ ላይ ምን ይፈጠር ይሆን? ሞገስ አሁን ላይ እንግዲህ ፊት ለፊት ዝናን ሊጋፈጥ ነው ማለት ነው። ጦርነቱ በግልጽ ሊጀመር ነው። ማን ያሸንፍ ይሆን? አሁን እንግዲህ ብሩክም በአንድ ልቡ እርፍ ብሏል። ምክንያቱም በፊት ላይ ልጁ ነበረች የያዘችው። መሀሌት በጥፊ እስከ መምታት ድረስ ደርሳለች። ያንን ሁሉ ታግሷል። እንዲሁም ደግሞ መፋለም እየቻለ ምሳሌን በማሰብ እንግዲህ በኋላ ልጄን አጣታለሁኝ፣ ከሰው ጋር ብጣላ ሌላ ችግር ውስጥ ነው የምገባው፣ ከታሰርኩኝ ልጄ ማንም የላትም ብሎ ስለሚያስብ ነበረ ያኔ ሁሉም ሰው ሲፈራረቅበት እንደዛ እግራቸው ስር ተንበርክኮ ሲለምናቸው የነበረው። አሁን ላይ ግን ያ ታሪክ ቀርቷል ማለት ነው። ከአሁን በኋላ ማንንም አልፈራም፣ ወደ ኋላ የምመለስበት አንዲትም ምክንያት የለም፣ ከሞገስ ጎን ሆኜ እሱንም አኮረዋለሁ ብሎ ተነስተዋል ማለት ነው። ከአሁን በኋላ ቤት ውስጥ አልደበቅም፣ እኔ እኮ በፊትም ለምሳሌ ብዬ እንጂ ወንድ እኮ ነኝ፣ ወንድ ደግሞ ወንድን አይፈራም ብሎ እንግዲህ በቆራጥ ልቡ ተነስተዋል ማለት ነው። ከዚህ በፊትም እንግዲህ ያው ብሩክ በጣም ኃይለኛ ሰው እንደሆነ ወይዘሮ እንግዲህ መሀሌት ተብዬዋ እያወራች ነበረ ለዝና። ቂም በቀል በጣም ነው የሚይዘው፣ እናም ደግሞ በጣም ጀግና አባት ነው፣ ጀግና ወንድ ነው ብለዋለች። ከኔ አይበልጥም ብሎ እሱም እየፎከረ እዘርራቸዋለሁ እያለ እንግዲህ ሸሚዙን እየሰበሰበ ጫማውን እያሰረ አሁን ወደ እነ ብሩክ አቅንተዋል ማለት ነው። ምን ሊፈጠር ይችላል ብላችሁ አሰባችሁ? አይዝና አሁንም ፉከራው እንግዲህ ያው አልተቻለም ማለት ነው። ሴት ላከው ሞት አይፈራም ይባላል። እንግዲህ ከመሀሌት ጋር እያቀኑ ነው ያሉት። እንግዲህ ያው ውርደታቸውን ተቀብለው የሚመለሱ ይመስለኛል ማለት ነው። ሞገስ እንግዲህ መሳሪያ ይዟል። ዝና ተብዬው ግን ያው በባዶ እጁ ነው ለመደባደብ የመጣው ማለት ነው። ሞገስም እንግዲህ አሁን ላይ ፊት ለፊት ስለሚጋፈጥ ምናልባት ላይጠቀም ይችላል የያዘው መሳሪያ ማለት ነው። እንግዲህ ጦርነቱ በይፋ ተጀምሯል። ከአሁን በኋላ ምንም የሚያስፈራ ነገር የለም። ምክንያቱም ምሳሌ አሁን ድናለች። ለምሳሌ ነበረ በፊት ላይ የሚሰጋው ማለት ነው። ሁሉንም ነገር ማጣት አይፈልግም። አሁን ላይ ግን ማግኘት የሚፈልገው ልጁን ብቻ ነበረ። ልጁም ድናለታለች ማለት ነው። ደስ ይላል። ምሳሌ ስለዳነች ደስ ብሎናል እኛም ተመልካቾች ማለት ነው። እውነት በጣም ነው ደስ ያለኝ። ምክንያቱም እውነተኛ ታሪክ ላይ የተሰሩ ድራማዎች በጣም ነው ደስ የሚለው። ምሳሌ እንግዲህ እንደ ልጆች ቦርቃ መጫወት አትችልም ነበረ። አሁን ግን ያ ታሪክ ቀርቶ ታሪክ ተለውጧል ማለት ነው። ምሳሌ እንግዲህ አባቷን ልታኮራ ተዘጋጅታለች። አሁን ላይ ምንም ነገር አልፈራም ድኛለሁ ለአባት እያለች እንግዲህ እየዘለለች ቤት ውስጥ እንኳን ማንም አይችላትም ማለት ነው። ቅድስትንም ፕራንክ አድርጋታለች ማለት ነው። ቅድስት በጣም ነበር ያሳዘነችኝ፣ በተለይ የኮረኮመቻት ጊዜ ማለት ነው። እና ቅድስትን በጣም ነበረ ደስ ያላት። እና ያው እግዚአብሔር መልካም ነው፣ ከታገሱት ጎን ነው ያለው ማለት ነው። ብሩክ እንግዲህ ባይታገስ ኑሮ እንደዛ መሀሌት ስታሰቃየው፣ እንዲሁም ደግሞ ዝና እንደዛ ሲዝትበት፣ ብዙ ነገሮች ሲደርስበት በመታገሱ ነው ልጁን ማሳከም የቻለው ማለት ነው። ስለዚህ መታገስ ዋጋ አለው የሚለው በጣም አስፈላጊ ነው ማለት ነው። በህይወታችን መታገስ የማንችል ከሆነ፣ ሁሉንም በትዕግስት ማለፍ የማንችል ከሆነ ህይወት በጣም ትከብደናለች ማለት ነው። የምንወዳቸውና የምንኖርላቸውን ሰዎች ልናጣ እንችላለን በምንቸኩላቸው ነገሮች ማለት። ውሳኔያችንን የምናፋጥን ከሆነ በጣም ከባድ ነው የሚሆነው። ያኔ እንግዲህ መሀሌት ተብዬዋም እንደዛ ስትጫወትበት በብሩክ እንዲሁም ደግሞ ልጁ ፊት እንደዛ በጥፊ ስትመታ በጣም ነበረ እሱም የተናደደው። ግን ደግሞ ሊመታት አላሰበም። ምክንያቱም ቀና አለው፣ ቀና የሚያደርግ ፈጣሪ አለ በማለት ነው። እንግዲህ እሱም ይህንን ፈተና ሁሉ ተወጥቶ በስተመጨረሻ ላይ ልጁ አሳክሞ መመለሱ በጣም ነው ደስ የሚለው። በስተመጨረሻ ላይ ደንግጦ ነበረ። ያ ድንጋጤም ጠፍተው አሁን ታሪክ ተቀይረው እንግዲህ ከአሁን በኋላ
ዝና ተብየውና እንዲሁም ደግሞ ማህሌት ተብየዋን እንግዲህ ያው በስተመጨረሻ የእጃቸውን የሚሰጡ ይሆናል ማለት ነው። ሞገስና ብሩክ አንድ ላይ በመሆናቸው እንግዲህ እንዲሁም ደግሞ ዳጣ አንድ ላይ በመሆናቸው እንግዲህ ያው የማያሸንፉት የማይወጡት ተራራ የለም ብዬ አስባለሁ ማለት ነው። ምክንያቱም አንዳንድ ጊዜ ጠላት አንድ ላይ ሆኖ በሚያሴረው ብቻ ሳይሆን ወዳጆች አንድ ላይ ሆኖ በሚመካከሩትና ምንድነው ማድረግ ያለብን መፍትሄው ምንድነው በሚሉት ነገር ላይ ተመስርተው አሁን ላይ መፍትሄ ላይ ደርሶ አንድ ላይ ሆኖ እንግዲህ ጠላታቸውን ለማሸነፍ የተነሱበት አጋጣሚ በጣም ነው ደስ የሚለው ማለት ነው። ሞገስም እንግዲህ አሁን ላይ ደስታውን መቆጣጠር አቅቶታል። በስተመጨረሻ ላይ ግን ያው እየተከታተሉት እሱን ለመግደልም እየሞከሩ እንዲሁም ደግሞ ብሩክንም ዳጣንም እየተከታተሉ በመሆኑ በጣም አዝኗል። ነገር ግን አሁን ላይ እኔ ደግሞ የእጃቸውን እሰጣለሁ ብሎ እንግዲህ ከጀርባ ሆኖ ከአደጋ እየጠበቃቸው ነው ያለው ማለት ነው ዳጣና ብሩክን። ጠላት እንግዲህ እንደሚታወቀው ከጀርባ ሆኖ ነው የሚያጠቃው። ስለዚህ እነሱ ሁለቱ ማውራት እንጂ ሌላ ነገር እያሰቡ አይደለም። ለዛም ነው እንግዲህ አሁን ወደ ኋላ ወደፊት እየተመለከታችሁ በዙሪያችሁ ማን እየተከታተለ እንደሆነ ማረጋገጥ መቻል አለብሽ። ታውቂያለሽ ዝና ቁጭ ብሎ አያየንም፣ እየተከታተለን ሊሆን ይችላል። ስለዚህ ከቦታው ተነስታችሁ መንቀሳቀስ አለባችሁ ብሏታል ማለት ነው። ከዛ በኋላ ነው እንግዲህ እነሱን እየተከታተለ ባለበት ሰዓት ላይ ዝናና ወይዘሮ ማህሌትን ያያቸው ማለት ነው። ሞገስ እንግዲህ የእጃቸውን ሊሰጣቸው በስተመጨረሻ ላይ ሽጉጥ መዟል። ይተኩስባቸው ይሆን ወይስ አይተኩስባቸውም? አብረን የምናየው ይሆናል የሚቀጥለው ክፍል ላይ ማለት ነው። አሁን ላይ እንግዲህ ማህሌት ተስፋ ቆርጣለች። አሁን እኮ ልጁ እንግዲህ ድና ከመጣች እኔ ምንም አላገኝም፣ ብሩክም የኔ አይሆንም፣ ሀብትና ንብረትም አላገኝም። አሁን ላይ ሞገስና ብሩክ አንድ ላይ ከሆኑ ደግሞ ዝናን ተፋልሞ ሊያሸንፉም ይችላሉ። እኔ ሜዳ ላይ መውደቄ ነው፣ ምን ተስፋ አለኝ እያለች ነው። እንዲሁም ደግሞ እንግዲህ አሁን ላይ ፍቅር ውስጥ አስገባለሁ፣ ዝናን ጠብ ማድረግ አለብኝ በፍቅር ከዛ በኋላ ደግሞ እሱን እሰራለታለሁ እያለች ነው። እንግዲህ እንደ ብሩክ መስላታል ማለት ነው። በነገራችን ላይ ብሩክም ለልጁ ብሎ ነው እንጂ ማህሌት በምንም ታምር እሱ ላይ ልትጫወት አትችልም ነበረ ማለት ነው። የዋህነቱ ነው የጎዳው። ዝና ደስ የሚለው ነገር ቢኖር ከሉላ ውጪ ማንንም ሴት ማግኘትና እንዲሁም ደግሞ ማፍቀር አይፈልግም ማለት ነው። እንግዲህ አሁን ላይ ማህሌት የራሴ አደርጓለሁ በፍቅር ጠብ አደርጓለሁ ብላ ነው የምታስበው። እሱ ግን በአንድ ሴት ልቡ የጸና ነው ማለት ነው። ይህ አቋሙና ይህ ነገር ደስ ይላል ማለት ነው። ምክንያቱም ምንም የሉላ የሞገስ ብትሆንም ነገር ግን ከሷ ውጪ እሷ የመጀመሪያ አይነት ከሷ ውጪ አልፈልግም አፈቅራታለሁ ይላል። ነገር ግን አንዳንድ ጊዜ ያው አስተሳሰቡ በጣም ዜሮ ነው ማለት ነው። ምክንያቱም የሚያስበው ገንዘብ ስላለ ሀብታም ስለሆነ ብቻ ነው ማለት ነው። ሁሉንም ነገር በሀብትና በንብረቴ ልገዛው እችላለሁ ብሎ ነው የሚያስበው ማለት ነው። አስተሳሰብ ላይ ነው ትንሽ ከበድ የሚለው ዜሮ የሆነው እንጂ ዝና በጣም ደስ የሚል ባህሪ ያለው ነው ማለት ነው። ባህሪ ስላችሁ በቃ አለ አይደለ በአንድ ሴት ብቻ ረክቶ የሚኖር እናም ደግሞ በሉላ ላይ ምንም ነገር እሷ እንኳን እንደዛ እየጠላችሁ አልፈልግም ብላ የበፊት ፍቅረኛዋ ጋር ሞገስ ጋር እየሄደች እንኳን እሱ አሁን ላይም እሷን ያፈቅራታል ማለት ነው። ምን ብታደርገው ነው በምን ትበልጠኛለች እኔን ብላ ራሷን እስክትገምት ድረስ ነው ማለት ነው። እንግዲህ ማህሌት ከባድ ነው ማለት ነው። እንግዲህ ልታማል አንተም በዙሪያክ እኮ ብዙ ሴቶች አሉ ዞር ዞር ብለ መመልከት አለብህ ብለዋለች። እሱ ግን እኔ ከሉላ ውጪ ማንንም አልፈልግም እሷ የመጀመሪያ አይናት ብሏታል ማለት ነው። ቁርጡን ነግሯታል። ግን አሁንም በፍቅር ጠባሪጎ እጄ ካስገባሁት በኋላ እሰራላታለሁ ብላ ነው የምታስበው። እንግዲህ ሁለቱ አንድ ላይ እየሰሩ ነው ያሉት። መጨረሻቸውን ያሳየን ማለት ነው። ብቻ ምሳሌ ድና ስለመጣች አንዳንድ ጊዜ የምር ድራማ ራሱ አይመስለኝም፣ እውነተኛ ታሪክ ነው የሚመስለኝ። በሌላ ቪዲዮ እስክንገናኝ ድረስ ባይ ባይ ቤተሰብ።